ቁጭ በይ ምንድን ነው? ነይ እስኪ አንዴ ግቢ ቁጭ በይ። ዝም በይ። ዝም ስልሽ አናቴ ላይ ወጣሽ። ገላግዬሽ ነው ማርፈው። ምንድን ነው? ምን እያደረክ ነው? እንዴ ጭራሽ ልቀቷ እንደውን እኮ ነው ያለችኝ። ናቀችኝ ነው ያልከው? እኔ ሲመስለኝ የሚገባህን ነው የሰጠች። ልብ ውስጥ ያለውን ነገር ፈጣሪ ቀድሞ አሳውቋት ቢሆንስ? ከኔ የተሻለ ሳንቲም እና ስራ ስላላት ብለህ እንጂ እኮ ያገባሃት ስለምትወዳት ወይ ስለምታፈቅራት አይደለም። ያኔ ስታማክረኝ ምን ነበር ያልኩህ? ተው፣ ጥቅም ላይ የተንተራሰ ፍቅርና መሰረቱን አሸዋ ላይ ያደረገ ቤት አንድ ናቸው። መሰረቱን አሸዋ ላይ ያደረገው ቤት ቆይተው ጠንከር ያለ ንፋስ እስኪመጣ ነው። ጥቅም ላይ የተንተራሰ ፍቅርና ትዳርም ቆይተው ያ ጥቅም ያከተመለትና ያበቃለትለት ነው። ብያህ አልነበረም? እንዳሰብከው ሄድክ፣ ጥቅሙን አላገኘህም። አንተ ተቀየርክባት፣ በንቃት መለሰች እና ምን የተለየ አዲስ ነገር ተፈጠረ? ምክንያቱም በሰፈርከው ቁና ነው የምትሰፈረው፣ የሰጠኸውን ነው የምትወስደው። ጭራሽ እኮ አንተ ከሷ በማገኘው ሳንቲም ሰርቼ ተቀይሬ ከሷ ጋር አድጋለሁ እኮ የሚል ሐሳብ አንድ ቀን ውስጥ ላይ መጥቶ ያለ እንዴት የሷን ተቀብዬ እሷን ገፍጄ ከሌላ ሰው ጋር ልኖር የሚለው ነገር እንጂ። ይኸውልህ ካደረግከው ነገር ተማርና ይቅርታ ጠይቀህ ራስን አሻሽለህ አብረሃት ነው። ካልሆነ ግን የጅል ስራ አትስራ እንደዚህ።